ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በጣም ቆንጆ የሆነ የዳቦ ቅመም አሰራር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ቤተሰቦቼ እንግዲህ በመጀመሪያ የምንጀምረው ግብአቶቹን በማስተዋወቅ ጀምራለሁ። አብሽ፣ ድንብላልና ነጭ አዝሙድ ተጠቅሜያለሁ ይሄን የዳቦ ቅመም ለማዘጋጀት እና በመጀመሪያ ማድረገው ምንድነው ሁሉንም ቅመሞቼን አንድ ባንድ እያጠብኩኝ ማዘጋጀት ይሆናል። እንደዚህ ልክ እንደምታዩት ነጭ አዝሙዴን ለብቻ አጥበዋለሁኝ። እንደዚህ ስታጥቡት ውስጡ ላይ በጣም ደቃቅ አፈሮች ስላሉ በጣም ቆሻሻውን አሁን ሳጠለው ታዩታላችሁ። በጣም ደቃቅ አፈር ታገኙበታላችሁ። ይሄንን አሁን መጀመሪያ በጥሬ ለቅሜዋለሁ። ነገር ግን ሳጥበው እንደዚህ አይነት ደቃቅ አፈር አግኝቻለሁ ማለት ነው። ሁሌም ነጭ አዝሙድ ላይ እንደዚህ አይነት አፈሮች አይጠፉም። እኔ በምንም ነገር ላይ ነጭ አዝሙድ ስጠቀም ቅድሚያ እንደዚህ አጥቤ ነው ማዘጋጀው እና እንደዚህ ሙልጭ አርጌ ደጋግሜ አጥቤ አጸዳዋለሁ ማለት ነው። ሌሎቹንም ግብአቶችን በተመሳሳይ መልኩ አጥባቸዋለሁ። ምክንያቱም አቧራም ካላቸው ከላያቸው ላይ ቢላቀቅ የተሻለ ቆንጆ የዳቦ ቅመም እናዘጋጃለን። እና እንደዚህ ወንፊት ተጠቅሜ ካጣራሁት በኋላ በትሪ ወይም ደግሞ በሳህን ላይ ዘርግቼ በፀሐይ እንዲደርቅ አድርገዋለሁ። አሁን ደግሞ ድንብላሌን እያጠብኩ እገኛለሁ። ይህን አዘገጃጀት እኔ ከእናቴ ነው የወረስኩት። ባህላዊ መንገድ ነው። በእርግጥ እያንዳንዱ ቤት የራሱ የሆነ አሰራር ሊኖረው ይችላል። የኛው ግን የኔ ልዩ መንገድ ነው። ይህን ቅመም ለየትኛውም አይነት ዳቦ መጠቀም እንችላለን። ዳቦአችንን በምናቦካበት ጊዜ አብረን ብንጨምረው የዳቦአችንን ጣዕምና መዓዛ ሙሉ በሙሉ ይቀይረዋል። እሺ ቤተሰቦቼ የግብአቶቹን ልኬት ለመናገር ያህል ድንብላል አንድ ስኒ ተጠቅሜያለሁ። ነጭ አዝሙድ አንድ ስኒ፣ አብሽ ግን ግማሽ ስኒ ተጠቀምኩትኝ። እነሱን ሁለቱን እኩል አድርጌ አብሹን ግማሽ ነው ተጠቀምኩት። እና በግራም ለምትጠቀሙ ግን ሁሉንም በ50 ግራም መጠቀም ትችላላችሁ። እና በዚህ መንገድ እንደምታዩት እንግዲህ ሁሉንም የምጠቀማቸው ቅመሞቼን አንድ ባንድ አጥቤ ጨርሻለሁኝ። ከዛ ማደርገው በፀሐይ ማድረቅ ነው። ፀሐይ ምናልባት ከሌለ በአየርም በቀላሉ ይደርቃሉ። ያን ያህል ውስጥ ድረስ የሚገባ አይደለም። ስናጥበው ቶሎ ስለሚያልቅ ቶሎ ነው አይሮስም። ስለማይረስ ችግር የለውም ማለት ነው። እንደዚህ ድርቅ አድርጌ ከጨረስኩ በኋላ ወደ ቀጣይ ስራ ይሄዳለሁኝ። ቀጣይ ስራ ምንድነው? ማመስ ነው። ቅመሜን ቆንጆ የበለጠ ቃናው እንዲወጣልኝ አምሳለሁኝ። ሳምስ እሳቱን በመካከለኛ ሙቀት አድርጌ አምሰዋለሁኝ እንዳያርብንና የቅመማችን ቃና እንዳይቀየር ተጠንቅቀን እናምሰዋለን። እና እንደዚህ በመታየት መንገድ ነጭ አዝሙዱን አምሼ ጨርሻለሁ። አሁን በመቀጠል ደግሞ አብሹን ነው ማምሰው። አብሹን ግን ትንሽ ከሌሎቹ ገባ አርጌ የሆነ ወርቃማ ከለር እስከሚያመጣልኝ ድረስ ነው የማበስልና የማምሰው። ራሱ ይለያችኋል። አሁን እንደምታዩት አረንጓዴ ነገር ነው። በኋላ ላይ ግን እየቀላ ይመጣል። ማሳረር ሳይሆን ማቀላ ያለ ነገር ነው የምናደርገው። እሺ ቤተሰቦቼ ልክ እንደዚህ ቅልት ያለ አብሽ ስናገኝ አሁን ይሄ ይበቃዋል። በመቀጠል ደግሞ ድንብላላችንን እናምሳለን። እና እንደዚህ ሁሉንም ተራ በተራ አምሰን ከጨረስን በኋላ የምናደርገው ምንድነው? እንዲቀዘቅዝ ሶስቱንም ግብአቶች ቀላቅለን እናስቀምጠዋለን። ያው በመፍጫ ስንፈጨው እንዳያስቸግረንና መፍጫችን እንዳይበላሽብን ትኩሱን ባንፈጨው ይመከራል። ከዛ እዚህ ጋር አንድ የሾርባ ማንኪያ ጨው አድርጌያለሁ። ጨው ቅመሞቹን አብረው ሲፈጩ በጥሩ ሁኔታ እንዲደቅና ቅመሙ ለረጅም ጊዜ ሳይበላሽ እንዲቆይ ያደርገዋል። አሁን ሁሉንም አዋህደን በደንብ አልመን እንፈጨዋለን። ተመልከቱት እንዴት ያማረ ከለርና ደስ የሚል መዓዛ እንዳለው ልነግራችሁ አልችልም። ይህን ቅመም ዳቦ በሚቦካበት ጊዜ ከዱቄቱ ጋር አብረን ነው የምንጨምረው። ለምሳሌ ለ1 ኪሎ ዱቄት እንደ ፍላጎታችሁ 1 ሻይ ማንኪያ ወይም ግማሽ ሻይ ማንኪያ ብንጨምር በቂ ነው። ሊጡ ሲቦካ ቅመሙ ከዱቄቱ ጋር ተዋህዶ የዳቦውን ጣዕም ልዩ ያደርገዋል። የተዘጋጀው ቅመም አየር በማይገባ የፕላስቲክ ወይም የብርጭቆ ዕቃ ውስጥ ካስቀመጥነው ለረጅም ጊዜ መዓዛው ሳይጠፋ ይቆይልናል። እናንተስ ቤት ውስጥ የዳቦ ቅመም ስታዘጋጁ ምን ትጨምራላችሁ? የራሳችሁ ልዩ መንገድ ካለ ታች አስተያየት ኮሜንት ላይ ጻፉልኝ። አብረን እንማማር። ስለ አስተያየታችሁ በጣም አመሰግናለሁ። በሌላ ቆንጆ ቪዲዮ እስከምንገናኝ ደህና ቆዩ። እንግዲህ ይሄን የመሰለ የዳቦ ቅመም ሰርተናል። ሽታው ሙሉ በቃ ይለያል እንምላችሁ። ዋው ልዩ ነው።
እና ሞክሩት። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው ቻው።